ሰላም ሰላም ምርጥ የቻናሌ ቤተሰቦች እንዴት ናችሁ? አማን ናችሁ? ሰላም ናችሁ? ውድ የቢታኒያ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በተለይ ለጀማሪዎች ቪዲዮ እንዴት አድርገን እናቀናብር ብሎ መጨነቅ ቀረ ለየት ያለ አፕ ይዤላችሁ መጥቻለሁ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ቢታኒያ እባላለሁ ሰብስክራይብ በማድረግ ቀጥሎ ያለውን የደወል ምልክት በመጫን እንዲሁም ላይክ እና ኮሜንት በመስጠት አብሮነታችሁ አይለየኝ ይላለሁ። ዛሬ የማሳያችሁ ይሄ ነው። ይሄ አፕ አክሽን ዳይሬክተር ይባላል። በጣም ቀላል ነው። ቪዲዮዎችን ለማቀናበር ምን ለማለት ፎቶዎችን፣ ሎጎዎችን ለመጻፍና መጀመሪያ እንዴት መሰላችሁ የሚመጣው እንደዚህ ነው የሚመጣው። ስትከፍቱት አፑ ይሄ ነው እና ስትከፍቱት እንደዚህ ነው የሚመጣው። ለምሳሌ አፑ ይሄ ነው የምታዩት። ይሄ ስጫነው እንደዚህ ይመጣል። ኤዲት የሚለውን እንጫናለን። ኤዲት በዩቲዩብ እንትን ነው የምናረገው። ይሄኛው ሳይዙ የዩቲዩብ ሳይዝ ነው የምናረገው። አማራጭ 3 አማራጭ ያመጣልናል። አንደኛውን አማራጭ ጫን እንላታለን። ከዛ እንደዚህ ይመጣል። አሁን ለምሳሌ ግሪን ስክሪን ከፊት የምናረገውን ባደርግ ይሄ እንኳን ባይመቸኝ ባልፈልግ ማለት ነው ወደታች ወርድና እርዘም ያለ ግሪን ስክሪን ፈልጋለሁ ስለምቆርጠው የግሪን ስክሪን እንደዚህ ይሆናል። ከዛ ፕላስ የሚለውን ነካለው። ለምሳሌ አሁን ይሄን ፊልም ማድረግ ብፈልግ እሱንም እንደዚህ ነካና ፕላስ ስለዋለሁ እንደዚህ ያረግን እየጨመርን እንሄዳለን። ከዛ ራይት የሚለውን እንጫናለን ማለት ነው። ከዛ ራይት የሚለውን ከተጫን በኋላ ከዚህ ነው የምንጀምረው። ከመጀመሪያው ስንጫነው እንደዚህ ይመጣልናል። ይሄ ከዚህ በፊት ስላደረኩት ነው። ካልፈለግን ደግሞ ይሄን ኤክስ እንልና እናስወጣዋለን። አሁንም ይሄኛውን ኤክስ ብለን እናስወጣዋለን። ተመልሼ ወደዚህ ሄድና ይሄን ጫነው። ለምሳሌ ፕላስ ብለው ይሄኛውን ባጠፋው የገመና ድራማ አንዱን ባደርገው ፕላስ ብዬ በመጣ እንደዚህ ይልና እንደዚህ ይጀምራል ማለት ነው። እንደዚህ ሲጀምርልኝ ይሄናውን መቁረጥ በፈልግ ይሄኛውን ኤዲት የሚለውን ነካና ከየት እስከየት ነው የምትፈልጉት የሚላለን። የመቁረጥ አልፈልግም፣ ግን ብንፈልግ እንደዚህ መቁረጥ እንችላለን። እንደዚህ መቁረጥ እንችላለን እንደፈለግን። ከዛችን ራይት የምትለውን እንጫናለን ማለት ነው። ከዛ በፊት ግን የሆነ ነገር መጻፍ ብፈልግ ከዚህ ላይ የሆነ ነገር መጻፍ ብፈልግ እዚህ ቴታል የምትለውን እንደዚህ ጫናታለሁ። እንደዚህ ይመጣልኛል። ሲመጣልኝ እነዚህ አማራጮች ናቸው። በጣም ብዙ አማራጮች አሉ። ለምሳሌ አሁን ይሄን ባረገው ፕላስ የሚለውን ነካና ይሄን አሰፋዋለሁ ማለት ነው እስከመጨረሻው እንዲሆንልኝ። ከዛ እዚች ጋር ያለችውን ጫናታለሁ። ያቺኛው ሊንኳን አጠፋና እንደዚህ እናጠፋና ቢታኒያ ቲዩብ ብዬ ብጽፍ እዚህ ጋር ራይት የሚለው ይመጣል። እኛውን ተጽፏል። ወደዚህ ላክስ ማለት በትልቁ ማድረግ ፈልግ እንደዚህ ያረግና ይሄኛው ተጽፏል ራይት እለዋለሁ ማለት ነው። ከዛ ይሄኛውን ጨርሰናል። ይሄኛውን ለምሳሌ መቁረጥ ብፈልግ ያው እዚህ ጋር ነው የሚጀምረው እና ሁሉም ማድረግ አልፈልግም ብል እዚህ ጋር ተመልሼ ኤዲት የሚለውን እነካና ከየት እስከየት ነው የምፈልግ ብዬ ይሄን መቁረጥ እችላለሁ። ከዛ እንደዚህ ደረግና ኦኬ ይላል። አሁን ይሄን አያያዝ ነው ማለት ነው። እስኪ እንየው። ይሄው ቢታኒያ ቲዩብ የሚለው ጽሁፉ መጣ ማለት ነው በቀላሉ። ሌላም ማድረግ እንችላለን። እዚህ ጋር ደግሞ ሌላው ማለት ነው ደስ የሚለው እና አስፈላጊው ነገር ከዚህ ጋር ከዚህ በፊት ይሄ ሎጎ ሲጀምር ምን መሆን አለበት የሚለውን አንዱን ብንመርጥ ይሄን አሁን በመርጠው ይሄው እንደዚህ ብሎ ይጀምራል ማለት ነው። ሌላም በመርጥ ለምሳሌ አሁን እኔ ብዙ ጊዜ የምጠቀመው የትኛው ነው
የትኛውን ነው የምጠቀመው? ይሄንን ነው እኔ ብዙ ጊዜ የምጠቀመው አይታችሁ ከሆነና አሁን ለምሳሌ እዚህ ጋር እንደገና ተመሽው ጀምር ያው እንደዚህ ይመጣል ማለት ነው። ፎቶ ደግሞ ማረግ ብንጀምር ይሄን ከዛ ስንጨርስ እንደዚህ ፕሮዳክት እንለዋለን። ፕሮዳክት ስንለው በዚህኛው አማራጭ ይመጣል። በፉል ኤችዲ ነው ወይስ ኤችዲ ነው ወይስ ሲዲ ነው የምታደርጉት ይላል። እኔ ብዙ ጊዜ ኤችዲ ብቻ ነው የማደርገው። ስታርት ብሎ እንደዚህ ይጀምራል ማለት ነው። በቀላሉ ምንም መልፋት ወዲያና ወዲህ ማለት እንትን ስለማይል ምንም አያደክምም። በቃ አሁን ይሄው ስታርት ብሎ ጀመረ። ግን እኔ ስለማልፈልግ ካንስል ለውና ፎቶና ቪዲዮስ ማለት ፎቶና ሙዚቃ እንዴት ማቀናበር እንችላለን የምትሉት ደግሞ ከዚህ ጋር እንሄድና ይሄው እዚህ ፎቶ የሚለው ጋር እንመጣለን። ፎቶን የሚለው ጋር እንመጣና ለምሳሌ አሁን ይሄ ፎቶ ነው ፕላስ ስለዋለሁ ይሄን ፎቶ ፕላስ ብለው ይሄን ፎቶ ፕላስ ብለው በጣም ብዙ ፎቶ ያስፈልገዋል። ከዛ ራይት ስለዋለሁ ራይት አል ነው ያውን ፎቶዎቹ ዝም ብለው መጥተዋል በራሳቸው ማለት ነው። ከዛ በሙዚቃ ማድረግ ስንፈልግ ይሄ ኦዲዮ የሚለውን እንጫናለን። ኦዲዮ የሚለውን እንጫንና የቱ ጋር ነው የምንሄደው? ሙዚቃ ፍለጋ ስለምንሄድ እዚህ ጋር ፕላስ ክሊፕ ዶሉንድ ከሚለው የለም ማለት እዚህ ጋር ስቶሪ ጋር መጣለው። ስቶሪ ጋም ከሌለ እንደዚህ እንወጣና እንደዚህ እንወጣለን። ከዚህኛው ግራንድ ፕላው የሚለው ጋር እንሄዳለን። ማይ ዲቪስ ይሄው ከዚህ በጣም ብዙ ሙዚቃዎች አሉ። ለምሳሌ ይሄ ሁሉ መዝሙር ስለሆነ ነው ወደታችን ወርዶ በጣም ምንም ሙዚቃ የለም ማለት ነው። ደረጀ ደገፈው ይላል። እሺ እዚህ ጋር ይላርገው ብል እንደዚህ ፕላስ እንለውና እንደዚህ እናደርገዋለን ማለት ነው። መጨረሻ ላይ ያው አሁን እዚህ ላይ ቪዲዮውን ላክስ ማድረግ ብንፈልግ ከዚህ እንገባለን። ይሄናውን እንደዚህ ስንነካው እንደዚህ ይመጣል ማለት ነው። ይሄኛው እንደዚህ ነክተነው እንደዚህ እናደርገዋለን እና ሙዚቃው ላይ እንዴት እንደሚሆን ደግሞ እናየዋለን። ኦኬ አያችሁ እንደዚህ ነው የሚሳበው። አሁን ሶስቱንም እንደዛ ባረገው አሁን እዚህ ጋር ይጀምራል። ይሄኛውን ብነካውና እንደዚህ አድርገዋለሁ። ከዛ ሁለተኛውንም ነካውና እንደዚህ አድርጌ እንደዚህ ከዚህኛው ይምጣ ከዚህኛው ይሻላል። እንደዚህ አደርገዋለሁ በጣም እንዳይሆን ማለት ነው። በቃ እንደዚህ ብናደርገው አሁን ሶስቱም ሆኗል። እስኪ ያው አያችሁ እንደዚህ ይሆናል ማለት ነው። እና በቃ ጓደኞቼ ይሄንን መጠቀምና ማየት መሞከር ትችላላችሁ። በተለይ አዲስ ዩቲዩበሮች በሚቀጥለው ደግሞ ፎቶ እንዴት ማቀናበር እንችላለን፣ ፎቶአችንን ያለ ምንም መስመር ያለ ምንም ነገር ልክ አብሮ እንደተነሳ እንዴት አድርገን ማቀናበር እንችላለን። የሶስት የአራት ሰው ፎቶዎች ካንድ ላይ አድርገን አሁን ለምሳሌ ዩቲዩብ ላይ ምን ፖስት ከሆነ ፊት ለፊት እንዴት ነው ማድረግ የምንችለው የሚለውን አሳያችኋለሁ። ያንን እንዲመጣላችሁ ከፈለጋችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። አመሰግናለሁ።